ሰላም ሰላም ሰላም። የዛሬው መልእክቴ የሚሊዮንስ ኤርትራውያን አስተሳሰብ በመወከል ለድሮው ሌተና ኮሎኔል አብዮት አህመድ ለዛሬው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይሆናል። ክቡር የተከበርክ ጠቅላይ ሚኒስትር አብይ አህመድ መጀመሪያ ስልጣን ላይ ስትመጣ ተስፋ ካደረጉልህና በአድናቆት ከተቀበሉህ አንድ መሆኔን ለመግለጽ እወዳለሁ። ምክንያቱም በአነጋገርህ ሪኮንሲሌሽን በመጥራትህ፣ እስረኞች በመውጣትህ፣ ተቀናቃኒዎችን ምህረት በማዘዝህ የሁሉም ነገር አፍሪካችን አሁን እኛን የሚበጅ መሪ አግኝተናል ብለን በተስፋና በጉጉት ከጠበቅኩት አንዱ ነኝ። አሁን ግን ይሄ ተስፋ ነበር ሆነዋል፣ ቃላት ብቻ ሆነው ቀርተዋል። ምክንያቱም አንድ ለፍትህና ለዲሞክራሲ ቆሜ ያለው ብሎ በጣም መናገር የሚችል ኃላፊ ከህግ ከማያቅ ነፍሰ ገዳይ በዓለም ውስጥ ተወዳደር የሌለበት ዲክታተር ጋር እንደዚህ አይነት ግንኙነት ገብተው መስመሩን ያለፈ ግንኙነት ማድረግ ከዲፕሎማሲ ሌላ ጉድ ያለው ይመስላል። በዚህ ምክንያት ይህንን ያልተመለሰ ጥያቄ ተመልሶዋል ብዬ አምናለሁ። ግን ለምንድን ነው እንደዚህ የሆነው ብዬ ሳስብ ስለ ኤርትራ ህዝብ ቢጨፈጨፍም ቢገደልም ምንም ደንታ እንደሌለ፣ ምክንያቱም በበር ውስጥ በሀገር ውስጥ ከ200-300 ሺህ የዚህ ነፍሰ ገዳይ አስተዳደር መኖር ስላልቻሉ ሸሽተው አንተ ጋር አገርህ ጋር የሚኖሩ ኤርትራኖች አሉ። ስለዚህም የጠየቀውና ያልከው ያደረከው ነገር የለም፣ እንደዛ አቅድም የለህም። ሌላ የሆነ መሪ መጀመሪያ የሚገመተው በውስጡ ያሉን ችግሮች መፍታት ከቻለ ነው። ገና መጥፎ አጋጣሚ ሆኖ በኢትዮጵያ ውስጥ ብሔረሰቡ እርስ በርስ የተፋጀ ነው ያለው መሰለኝ እንደምናየውና እንደምንሰማው ከሆነ። አንተ ግን ያለው የእንትን አስተያየት በጣም የሚገርም ፍቅር ከአንድ ዲክታተር ጋር መስርተህ በድሮ እንደነበረው ብዙ ደም እንዳፋሰሰን የባህራችንና የኤርትራችን የመጉበጥ ህልም ያለ ትመስላለህ። ይሄ በተግባር የሚታየው ነገር ከማየት የተነሳ ግምት ነው። ከዛ በመቀጠል ምናልባት ስለ ኤርትራ ጉዳይ ብዙ የሚያስገርም ነገር ተናግረሃል። መደመር የሚባለው ነገር እኛ በድሮም የተደመርን ሰዎች ነን። መደመርና መቀነስ የሚያስፈልገን አይደለም። ግን የኤርትራና የኢትዮጵያ ህዝብ ጥላቻም የለውም። የነበረው የደም መፋሰሱም ይቅር ተባብሎ አብሮ መኖር በጀመረበት ጊዜ እናንተ አሁንም ቁስሉን የቀሰቀሳችሁ ሌላ ደም የማፋሰስ እንቅስቃሴዎች እየታዩ ነው። አሁን ባለንበት ጊዜ በጣም የሚገርመውን ነገር ስለ ምጽዋ ስምምነት አድርገሃል። ምጽዋ ያንተ አይደለም። በስንት ደም ከፍለን ያመጣ ነው የኛ ንብረት፣ የኤርትራውያን ንብረት ነው። እንደገና ደግሞ ከዛም ያለፈ ብዙ ካልኮ ማለት ነው በኤሮፒያን እና በአሜሪካም ታይቶ የማያቅ በተለይ በኤሮፒያን ካውንትሪስ ባላቸው አብሮ የመኖርና በአንድ ባጤራ በአንድ ገንዘብ በሚስተዳደሩት የበለጸጉ ሀገሮችም ሳይቀር ኤምባሲያቸውና ቦርደራቸው አልተደፈረም። አንተ ግን ከየት የመጣ ፍልስፍና እንደሆነ ማንም ሊገባው በማይችል አኳኋን የኤርትራ ህዝብ ወይም ኤርትራና ኢትዮጵያ አንድ ኤምባሲ እንደሚያስፈልገው፣ አንድ ሰራዊት እንደሚያስፈልገው፣ ባህር የሌላችሁ ደግሞ የባህር ኃይል መፍጠር፣ ይሄ ሁሉ እንዲያውም ካርታችን እንደ ድሮ የነበረውን ከኢትዮጵያ ጋር ኢንክሉድ አድርጎ በየሀገሩ ሲንበለበል እናያለን። ይሄ በግልጽ የኤርትራን ሉዓላዊነት መድፈር ነው። አንተ ይህን ነገር እንኳንስ ለማስቆም ግሪን ላይት እየሰጠህ ነው ይመስለኝ። ምክንያቱም ስለሱ ያወጣኸውና የተናገርከው ነገር ያለ በአንጻሩ እንዲያውም እሱን ነገር የሚያባብልና ኢንካሬጅ የሚያደርግ ስራዎችን እየሰራህ ነው እና የኤርትራ ህዝብ ቀላል ህዝብ እንዳልሆነ በደንብ ታውቃለህ። ከጣላት ጋር ተናንቆ አንድ ለ20 እና አንድ ለ30 ተዋግቶ አገሩን ነፃ ያወጣ ህዝብ ነው።
ዛሬ ግን እንደዚህ አይነት የሌላውነቱ መንካትና ይህን ያህል ንቀት ለምን አስመጣው? ኤርትራ ህዝብና ኢትዮጵያ ህዝብ ፍቅር ይፈልጋል። ይቅር ተብሎ አብሮ ማደግ ይፈልጋል። ይሄ አንተ የምታደርገው ግን እኛ አንተ የምትወስነውን ውሳኔ በካቢኔና በእናንተ የመንግስት አሰራር ያለው ባይቶን ሰብስበህ ነው ውሳኔ የምታሳልፈው። ከኢሳያስ በመድኃኒት የሚንቀሳቀስ ነፍሰ ገዳይ ግን በኤርትራ ውስጥ የሚናገርበትና ምንም የሚወያይበት ባይቶ የለንም፣ ህግ የለንም፣ መንግስትም የለም። አንድ ነፍሰ ገዳይ ዲክቴተር እሱን በፈለገው እንደ ግላው ንብረቱ አድርጎ የሚወስነው ውሳኔ እንዴት አድርጎ ተውጠልህ ነው የሁሉ ነገር እየሰራህ ያለው? እንደገና የሚገርመውን ነገር ቦርደር የለንም ስትል የሌላውነት መድፈር መሆኑን እንዴት ይጠፋል? ምክንያቱም እንዳልኩት ቅድም የአውሮፓውያን ሀገሮች እንኳን ቦርደር አላቸው፣ ግን አብረው ይሰራሉ፣ አብረው ያድጋሉ። በአንድ ገንዘብ በአንድ ባጤራም እየተንቀሳቀሱ ነው። ይህን የመሰለ ነገር በምታደርገው ያለው የኤርትራን ህዝብ ንቀትና የሌላውነቱ መድፈር ሆኖ ስለታየኝ በእውነት የኢትዮጵያና የኤርትራ ህዝብ ጥሩ ነገር የምትወድ ከሆነ መጀመሪያ ከኤርትራ ህዝብ ነው መታረቅ ያለብህ። የኤርትራ ባለቤት ህዝቡ ነው እንጂ አንድ ነፍሰ ገዳይ አለመሆኑን አንተ ይጠፋሃል ብዬ አላስብም። ግን ለምን እዚህ ውሳኔ ላይ እንደደረስክ ብዙም አልገባኝም። ብዙ የኢትዮጵያ ምሁራኖችም ይሄ የሚደረገው የሁለት ግለሰቦች ግንኙነት ለዘላቂ ሰላም ምንም ተስፋ የሌለው አድርገው ይገልጹታል። እኔም 100% ህዝብ የማያውቀውና ያልተሳተፈው መንግስት በሌለው አገር ምንም ቢደረግም ምንም ውል ቢፈረምም ተግባራዊ ለመሆን በጣም የሚያስቸግር መሆኑን እንደማይሆን በዚህ አጋጣሚ ልገልጽልህ እወዳለሁ እና በአክብሮት የምታደርገው ያለውን ለኤርትራና ለኢትዮጵያ ህዝብ ጥቅም ሳይሆን የሁለቱን ህዝብ ቁስል በመንካት እንደገና የባሰ መጥፎ ነገር እያደረግ ሆኖ ይታየኛል እና ስለ ሀገርህ ጉዳይ ያለህን የእናንተ የውስጣችሁ ችግር መፍታት ትኩረት ብታደርግ ይሻላል። ከዲክታተር እና ነፍሰ ገዳይ ያለህን ግንኙነት ትንሽ ቦርደር ቢኖረው ጥሩ ነበር ብዬ አስባለሁ። ለአንተ ክብር ማለት ነው። ከዚህ ካለፈ ግን የኤርትራና የኢትዮጵያ ህዝብ በጣም ሰላም ፈላጊ ነው፣ ይዋደዳል፣ ጥላቻም የለም። ይህ ሁሉም ነገር ይቅር ተባብለዋል። ኤርትራ በእስላምና በክርስቲያን ባለቤት ያላት የተከበረች ሀገር፣ እርስ በርስም ተከባብረን አንተ በሀገርህ እንደምታየው የሚገዳደልና ቸርችና መስክ የሚቃጠልበት ሀገር ሳይሆን ተከባብሮ የሚኖርበት አገር ነው ያለን። ይህን ክቡር ባህልና ክቡር ህዝብ ያለው አገር እንደዚህ አይነት አድርገህ መድፈሩ በጣም ያጠያይቃል እና በጣም ይህን የምታደርገው ያለው ከአንድ መሪ ጋር ያደረከው ያለው ግንኙነት የኤርትራን ህዝብ እንደማይወክልና መጨረሻ ላይም አደጋ ላይ የሚጥል መሆኑን በዚህ አጋጣሚ የብዙዎችን የኤርትራን አሳሰብ በመወከል ልነግርህ ደስ ይለኛል። ከዚህ በተረፈ እኛ የኤርትራ ህዝብ የኢትዮጵያን ህዝብን ይወዳል። አብሮ መኖር አብሮ ማደግ ይፈልጋል። ይሄ ማለት ግን ማንኛውም አገር ሌላውነት ሳይደፈር ማለት እንደመሆኑ በዚህ አጋጣሚ ደጋግሜ መግለጽ እወዳለሁ እና የአስተያየትህን አካሄድ ያለው ብትቀይረውና ብታስብበት በጣም ደስ ይለኛል ማለት ነው። በጣም አመሰግናለሁ። ቴንክ ዩ